አትፍረድ የማታውቀዋለና ይላል የሀገራችን ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላችሁ ሰላምና እዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስላደረጋችሁ ምንም የምትጎዱት ነገር የለም ማለት ነው። ኢንሻአላህ ተጠቀማላችሁ እንጂ ዛሬ በጣም ያስደነገጠኝና በጣም ያዘንኩበት ራሴንም የፈተሽኩበት ምን ላይ ነኝ ያለሁት ምንድነውስ ማድረግ ያለብኝ ምንድነውስ ማድረግ የሌለብኝ ብዬ ራሴን ቆም ብዬ እንዳስብ ነው ያደረገኝ። የነጻነት ወርቅነህ መሞት ለሁላችንም ትምህርት ነው የሆነን ማለት ነው። በእርግጥ ሞት ለሁላችንም አይቀርም። ሁላችንም ቀናችንን ጠብቀን እንሄዳለን። ግን አንዳንዴ ሰከንድ ዋጋ አላት የሚባለው እኔ በሱ አየሁኝ ማለት ነውና ጎፈንድሚ ልጆቹንና ባለቤቱን ለመርዳት ጎፈንድሚ ተከፍቶለታል። በጎፈንድሚው መሰረት ሁላችሁም የኢትዮጵያ ሕዝብ ይርዳው ቤተሰቦቹን ይርዱ ሲል እንዴት ነው ነገሩ? ብዙ ጊዜ ምድር የምናስበው እኛ አውሮፓ ጋር ስለሚኖሩ አሜሪካ ስለሚኖሩ በቃ ህይወት አልጋ ባልጋ የሆነ ይመስለናል። አልገባችሁ? እና አንድ ነገር የሆነ መልእክት ሲተላለፍ እስከ መጨረሻ እናድምጥ፣ እስከ መጨረሻ ከዛ በኋላ እንትን እንበል እንፍረድ ማለት ነው። አሁን እኔ ያየሁት እንዴት ነው በቃ እንርዳው የሚባለው ነገር በቃ አይሚሮ ውስጥ ነው የመጣው። ብዙ ሰው እኮ አለ ገባችሁ? ግን አሁን ጥልቅ ብዬ ሳስበው እርዳታ ይፈልጋሉ፣ እርዳታ ያስፈልጋቸዋል። እንደሰማሁት ከሆነ ባለቤቱም በሽተኛ ናት፣ ብረት አለ ሰውነቷ ውስጥ። ያ ብረት ካልወጣ ደግሞ እንደ ልብ መንቀሳቀስ አትችልም። አውሮፓ ሀገር ደግሞ አሜሪካን ሀገር ደግሞ 24 ሰዓት ነው የምትሰሪው፣ ቆመሽ ነው፣ እረፍት የሚባል ነገር የለም። እና ብቻ ልጆቹ ደግሞ ሁለቱም ልጆቹ መነጽር ይለብሳሉ። ኦፕራሲዮን ታልተደረጉ አይናቸውን ያው እድሜ ልክ መነጽር ሊለብሱ ነው ማለት ነው። መነጽር መልበሱ ችግር የለውም፣ ግን አይናቸው ላይ የባሰ ችግር የሚያመጣባቸው ከሆነ ደግሞ መነጽር እንትን ማለቱ ኦፕራሲዮን መደረጉ ግድ ነው ማለት ነውና እሷም ደግሞ ብረቱን ተሰውነቷ ውስጥ አውጥታ በደንብ ተንቀሳቅሳ ሰርታ ልጆቿን ለማስተዳደር በሰውነቷ ውስጥ ያለው ብረት መውጣት አለበት እና ለዛ ሲባል ጎፈንድሚ ተከፍቶላቸዋል እነሱን ለማቋቋም። በጣም ነው የሚያሳዝነው። በቃ ህይወት አንዳንዴ አሁን አለን ስንል ተሰከንዶች ተደቂቃዎች በኋላ ደግሞ የለንም። እና እኔ የተማርኩት ምንድነው ዛሬም ብቻ ለማሰብ ነገንም ማሰብ ልጆቻችንን ማስተዋል። በጣም ያሳዘነኝና በጣም ቅስሜን የሰበረው ልቤን የሰበረው ነገር ሆስፒታል ሄዶ ነጻነት ወርቅነህ ሆስፒታል ሄዶ ግሊኮስ ተተክሎለት አለ ጓደኛው ማለት ነውና ግሊኮስ ተተክሎለት ግሊኮሱን ተጁ ላይ መንጭቆ አነሳው። ለምንድነው የምታነሳው ነፂ ብዬ ስጠይቀው እኔ ተተኛውኝ እኮ ልጆቼ ጦማቸውን ያድራሉ፣ ልጆቼ የሚበሉት አያገኙም፣ ልጆቼ አይማሩም፣ ባለቤቴ ደግሞ አትችልም፣ ስለዚህ እኔ አሁን የመኝታ ሰዓት አይደለም ብሎ አለኝ ሲል በጣም አዘንኩኝ። በጣም ውስጥ የተነካ ኃላፊነት በጣም ከባድ ነው። አንዳንድ ልጆች አማና ናቸው፣ ተላይ የሚሰጡን አማና ማለት ነው። ኃላፊነት አለብን። ኃላፊነታችንን በአግባቡ ማንወጣ ከሆነ የኛ ስቃይ ለነሱም ስቃይ ይሆናል ማለት ነውና እኔ በጣም ነው ያሳዘነኝ። ታሞ እዛው ሐኪም ቤት ራሱ ያለ የሚያስበው ስለ ልጆቹ ነውና ይሄ ምን እንደሚያመለክተው በቃ በጣም ጥሩ አባት እንደሆነ መልካም አባት እንደሆነ ለራሱ ሳይኖር ለልጆቹ የሚኖር አባት እንደሆነ ነው የተረዳሁትና ሁሉም አባቶች እንደዚህ ቢሆኑ ከመሞታቸው በፊት ሞት ለሁላችንም አይቀርም። ሁላችንም ቀናችንን የምንጠብቀው ግን የወለደው ሁሉ አባት አይባልም። በእርግጥ አንዳንዴ በትምትል ይወልዳል ይላል የሀገራችን ሰው ማለት ነውና ታድለው አልኩኝ እኔ ልጆቹ ማለት ነው። እንደዛ አይነት አባት እንደዛ አይነት ቅን ታሞ ራሱ በጥራሞት ውስጥ እያለ ስለ ልጆቹ ማሰብ ስለ ልጆቹ መጨነቅ ይሄ በጣም መታደል ነው። ወላሂ ላዚም ተዚህ የበለጠ ምንም መታደል የለምና በጥቅሉ ምን ልላችሁ ነው አሁን የምትለጣጠፉት ነገር ሚስቱ ተፋታለች፣ እሱ ጋር አልነበሩም። መጀመሪያም ተመሞቱ በፊት እኮ አብረው አልነበሩም፣ ተፋተዋል። እናቲቱ ገደለችው፣ አባትየው እንደዛ አለው አትበሉ። ገባችሁ? ምክንያቱም ሶሻል ሚዲያ ላይ ያለ ነገር ልጆቹ ቀን በቀን ያንን ነገር ባዩ ቁጥር ልባቸው እየደማ ውስጣቸው እየተጎዳ ነው የሚሄደው። ገባችሁ? ቢያንስ ለራሳችን ለህሊናችን ስንል
ስለ አባታቸው ጥሩ ጥሩ ነገር ብንናገር፣ ተቻለን ማጽናናት፣ ታልቻለን ደግሞ ስለ አባታቸው ጥሩ ጥሩ ነገር መናገር። ገባችሁ? ስለ እናታቸውም ቢሆን ማለት ነው። አሁን ባለፈው ምን ሆና ነው አትወደውም እንዴ? እንዴት ተሽኮረመመች ቀበረችው? እንዴት ተሸፋፎነ የቀበረችው ምናምን ስትሉ ነበር። ኮርታ ነው እንዴ? ምን ሆና ነው አታለቅስም? ስታለቅስ አላየናትም? አሁንም ትሸፋፍናለች ትላላችሁና የሰውን ቁስል እናንተ አታውቁም። ገባችሁ? ሰውነትን ልብስ እንደሚሸፍነው ሁሉ የሰውን ልጅ ቁስል ደግሞ ማለት ነው ሰውነት ይሸፍነው። አልገባችሁ? የእሷን ቁስል የእሷን መጎዳት እሷና እሷ ብቻ ናት የምታውቀው ማለት ነው። እንኳን አይደለም ባልተቤቷ የምናውቀው ሰው ራሱ ሲሞት፣ ዛሬ ያወቅነው ሰው ሲሞት ያስደነግጠናል። ልባችን ይታመማል፣ ልባችን ይደማልና እንኳን አይደለም የልጆች አባት ባሏ ቀርቶ ማለት ነውና አይባልም። ነውር ነው። እንደዛ አትበሉ። አላዘነችም፣ እንደተሽኮረመመች ሄደች፣ አትወደውም ነበረ፣ ተባሏ ጋር ተፋታ ነበር አይባልም። ገባችሁ? ትፋታም አትፋታም በቃ አንዴ ሆኗል። የሰው ልጅ ተሞተ በኋላ ምን ትርጉም አለው እየፈለፈሉ ሚስጥር ማውጣት? ግን አልተፋቱም እነሱ ማለት ነው። በየ6 ወሩ የሄደ አሜሪካ ልጆቹን ያያቸው ነበረ። የትምህርት ቤት፣ የቤት ኪራይ እንዳውም የሚኖረው ከሚስቱ እናት ጋር ነው ማለት ነው። ቤት ተከራይቶ የሚያኖራት እና ይሄን ሁሉ ኃላፊነት የሚወስደው እሱ ነው። ገባችሁ? ስለዚህ መጥፎ ነገር ተመናገራችሁ በፊት ተቆጠቡ። መጥፎ ነገር ለማንም አይጠቅምም፣ ለኔም አይጠቅምም፣ ለእናንተም አይጠቅማችሁም፣ ለወደፊት ህይወታችሁ ራሱ አይጠቅማችሁም። አባዬ እና ብቻ ልጆቹ ተምረው ትልቅ ደረጃ ደርሰው የአባታቸውን ስራ ተክተው አባታቸውን የሚያኮሩ እናታቸውን የሚረዱ ለህዝብ የሚያገለግሉ መልካም ልጅ ያደርግለት። ምክንያቱም እሱ ለኢትዮጵያ ህዝብ ነው የኖረው። በጣም ጥሩ አርቲስት ነው። በጣም አስቂ ነው። ራሱ እየታመመ ሰውን ፈታ የሚያደርግ ሰው ስለሆነ ልጆቹን አላህ ሷሊህ ልጅ ያደርግለት። አላህ ቀጥተኛው መንገድ ይምራለት። ተወቃሽ ልጆች ሳይሆን ተመስጋኝ ልጆች ያደርግለት ልጆቹን ማለት ነው። ቁም ነገር አላህ ያደርስለት ልጆቹን ኢንሻአላህ። ይሄን ይመስላል ሀባይቢ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ባይ ባይ። እንጆፍኩም አላ ኸይር ኢንሻአላህ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። በቀጣይ ደግሞ ስለ አረቦች ስለኛ ምን እያሉ እንደሆነ የሚለውን ይዤላችሁ እመጣለሁኝ። በደንብ ተከታተሉት። በተለይ አዳዲሶች ከኢትዮጵያ የምትመጡት ትማሩበታላችሁ ማለት ነው። ምክንያቱም ይጠቅማችኋል። እናንተ ምን እየተካሄደ እንደሆነ ያለውን ነገር ትማሩበታላችሁ። ባይ ባይ።